አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦች እንዴት ናችሁ? ከኔ ጋር አልሐምዱሊላህ። ልብ አንጠልጣይ እውነተኛ የፍቅር ታሪክ ጤዛው ፍቅሬ የተሰኘውን ክፍል 8 ይዤላችሁ መጥቻለሁ። ቪዲዮውን እስከ መጨረሻው ድረስ ተከታተሉ፣ ትማሩበታላችሁ። በባለፈው ክፍል 7 ላይ ሀቢብ ፎዚያን ለምን እንደጠላት፣ ለምን ሊርቃት እንደፈለገ፣ ለምን ደግሞ ፍቅር እንደነፈጋት ለጓደኛው ለሐምዛ ሊነግረው ቦታው ላይ ደልደል እያለ እንደነበረ ነበር ያቆም ነው ማለት ነው። ከዛው እንቀጥላለን። ፎዚያ የሐምዛ ሚስት መክያን ሐምዛ ትንሽ እንዳመመው እና ሆስፒታል እንደተኛ ቀለል አድርጋ ነገረቻት። የሐምዛ ሚስት ግን የህመም ትንሽ የለውም ብላ የምትይዘው የምትጥለው ተደናግሯት በፍጥነት ወደ ሆስፒታል አመራች። ሀቢብ ጉዳዩን ሁሉ ለሐምዛ ነግሮታል። ሐምዛ ግን ለነገሩ ክብደትና ቦታ ሳይሰጠው ቀለል አድርጎ የራሱን ሀሳብ ይነግረዋል። የብዙዎቻችን ችግር ምን እንደው ታውቃለህ ብሎ የሀቢብን አይኖች በአትኩሮት እየተመለከተ ጠየቀው። ሀቢብም ጥያቄውን ከመመለሱ ይልቅ ሐምዛን በጽሞና ማዳመጡን መርጧል። ሀቢብ እኔ የቅርብ ጓደኛህ ነኝ። አንተ ስለ እኔ እንደምታውቀው ሁሉ እኔም ስለ አንተ ብዙ ነገር አውቃለሁ። የሰርጋችሁ ቀን በማግስቱ ስለ አዳራችሁ ስጠይቅህ ሙሉ እንደሆነች እና እስከነ ክብረ ንጽህናዋ እንዳገኘሃት ነግረኸኝ ነበር። አዎ ምን መሰለህ ብሎ የዚያን ቀን ለምን እንደዋሸው ሊያስረዳው ሲል ሐምዛ የሀቢብን ወሬ አቋረጠውና ይገባኛል ጓደኛዬ፣ የዚያን ቀን ለእኔም ሆነ ለቤተሰቦችህ የዋሸኸው የእሷን ክብር ለመጠበቅ እና እሷን ዝቅ አድርገን እንዳናስባት በማሰብ ነው። ሀቢብ የዋሸበት ምክንያትን ሐምዛ ስለተረዳለት አንገቱን ወደ ላይና ወደ ታች ከፍ ዝቅ እያደረገ ነቀነቀ። አየህ ሀቢብ ትወዳታለህ እኮ ምክንያቱም ለእሷ ክብር የምትጨነቅ አሳቢዋ ነህ እያለ ጥሩነቱን ከነገረው በኋላ ግን ሀቢብ የተወሰኑ ወራቶችን ችለህና በፍቅር አብረህ ኖረህ ስታበቃ እንዴት አሁን ያ ነገር ትዝ አለህ? ለምንስ በዚህ ምክንያት ነገር ትቀሰቅሳለህ? ያ ያለፈ ጉዳይ አይደል እንዴ ብሎ ጠየቀው። ሀቢብ በረጅሙ ትንፋሹን ብሎ ካወጣ በኋላ ልክ ነህ ሐምዛ፣ በወቅቱ ለነገሩ ትኩረት አልሰጠሁትም ነበር። ምክንያቱም በጣም ስለማፈቅራት እያደር ግን ውስጤን ይከነክነኝ ጀመር። ከመጀመሪያው በጣም እተማመንባት ስለነበረ ክብረ ንጽህናዋን ሳይሆን እሷነቷን ነበር የፈለኳት። አሁን ግን እሷነቷን ብቻ ሳይሆን እሷነቷን ሙሉ ሆና እስከ ክብረ ንጽህናዋም ማገኘት ፈለኩ። በዚህ ምክንያት ለሷ ያለኝ ቦታ ወረደ። በፊት የማፈቅራትን ያክል ላፈቅራት አልቻልኩም። ምክንያቱም ሁሌ ሳስባት ርካሽ መስላ ትታየኛለች። ወሬውን ቀጥሏል። በስተመጨረሻም ሐምዛ የሀቢብን የጥላቻ መነሻ ከሰማ በኋላ ሀቢብ አንተ ሙሉ ነበርክ እንዴ? ማለቴ አንተ ፎዚያን ስታገባት ክብረ ንጽህና ነበረህ ብሎ ጠየቀው። ሀቢብ ጓደኛውን ለማስረዳት ሲዳዳ ሐምዛ የጥያቄውን መልስ ራሱ መለሰለት። ሁለታችንም እንተዋወቃለን እኮ አንተ ለስንት ሴቶች መበላሸት ምክንያት ሆነሃል። ስንት እህቶችን እስከ ክብረ ንጽህናቸው ትዳር እንዳይይዙ አድርገሃል። እና አንተ ስለ ክብረ ንጽህና መጠየቅ ነበረብህን? ይኸውልህ ሀቢብ ክብር የሚገባው ክብር ላለው ሰው እኮ ነው ብሎ ወሬውን ቀጠለ። ሀቢብን ብዙ ጠየቀው፣ መከረው፣ ገሰጸው። ነገር ግን ሀቢብ ሊዋጥለት አልቻለም። እንደገና የፎዚያን ክብረ ንጽህና ሊያመጣለት ስለማይችል ሊቀበለው አልቻለም። ተው እንጂ ሐምዛ አለው ቆጣ ብሎ። እኔና እሷን በምን ስሌት ነው የምታወዳድረን? እሷ እኮ ሴት ናት አለው። ሐምዛ ክብረ ንጽህና የሚባለው ነገር ወንድም እንዲኖረው ከትዳር በፊት ከማንም ሴት ጋር ግንኙነት ይኑረው የሚል እምነት የለውም። ወንድ ይንዘላዘል ያለው ማን ነው ሀቢብ? ወንድ ሲበላሽ አብሮ የሚያበላሸው ሴትን አይደል? ወንድም ጥሩ ሴትም ጥሩ መሆን አለባቸው። መልካም የሆነ ሰው መልካምን እንጂ አያገኝም። ደግሞ ሀቢብ ሁለታችንም የምንስማማበት ነገር አንተ ከትዳር በፊት የነበረ ህይወት ጥሩ እንዳልሆነ ነው።
እርግጠኛ ሆኜ የምነግርህ ግን ፎዚያን ችግሯን ስላልተረዳሃት እንደ ባል ጠጋ ብለህ ስላልጠየቅካት እንጂ ንጹሕ እና ሙሉ ናት የሚል ግምት አለኝ ብሎ ፎዚንም በተጠራጠረ አንደበት ነገረው። ውይይታቸው ወደ ክርክር እየተለወጠ ነው። ሁለቱም ሞቅ ብሏቸዋል። በዚህ መካከል መክያ ሐምዛ ወዳለበት ክፍል ገባች። የሐምዛን አልጋ ላይ መተኛት ያየች ጊዜ በድንጋጤ እየጮኸች ተጠመጠመችበት። ሐምዛ እያለች። ታዲያስ ቤተሰብ የዛሬው ፕሮግራማችን ይህን ይመስል ነበር። በቀጣይ በክፍል 9 እስከምንገናኝ ሰላማችሁ ብዝት ይበልልኝ። የፎዚያ እና እስቲ ሀቢብ መጨረሻ ምን ይሆን የሚለውን ነገር ወደፊት የምናይ ይሆናል። ለቤቴ አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኖ የደወል ምልክቷን በማጥቆር እንደዚህ አዳዲስ የሚለቃቸው ታሪኮች እንዲደርሷችሁ አድርጉ። ለምታበረታቱኝ ከልብ አመሰግናለሁ። አብሮነታችሁ አይለኝ። ተያይዘን ጉዞ ወደፊት እላለሁኝ። ውድ ቤተሰቦቼ በጣም ነው የምወዳቸው፣ በጣም ነው የማከብሯቸው። በቀጣይ በክፍል 9 እስከምንገናኝ ድረስ ሰላማችሁ ብዝት ትርፍርፍ ይበልልኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ባይ ባይ።